ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘርስ እኮ ምን አሻንጉሊት ነው አይደል? ምን መስራት ነው? ደግረኛም ተጀመረ እንዴ? አሁን ተጀመረ። ዛሬ ነው ሰማሽ? የኔና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔና ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው የኔናት፣ ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር እጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይችል አታውቂም ነው? የቱ ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም እጽፍልሻለሁ 100,000 ብር። አዎ ባለቤቱን እኮ ባለስልጣን አይደለም የኔ እናት። በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ በቴሌ 295,000 ብር አስገቢ። በቃ ረፊ ቶሎ ረፊ ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ እንጂ ማለሽ። አቤት ፎቶ አምጪልኝ። እሺ ወዴት ሄድሽ? ለልጆች ፎቶ አላቀበል። እኔ አቀበላለሁ። አንቺ ቶሎ በይ፣ ምግቡን አዘጋጅ። እሺ ነይ። God have mercy upon us. ዋለጊ ይክስክስ ህልም ነገር እችን ቤትማ ካለቀኩኝ አንድ ቀንማ አለልኝ። እስኪ ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወረሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ። እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይሽዋለሁ። ይኸው አልረሳውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተኸው ወረድከው። ኧረ እማዬ ይገርምሻል። ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብተዋቸው ቁም ነገረኛ ናቸው። ለቤተሰብ ነው። ያው እሱ ድል በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አሉንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስት ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድን ነው? ጭራቅ ነው። በስመ አብ እማዬ፣ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት። ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። ስለ ልጅክ ሰማውኝ እኮ ፈጣሪ ምን እንዳረኩት አላውቅም። ይኸው በልጄ እየቀጣኝ ነው። የማግዝክ ነገር አለ? አዎ 10,000 ብር አበድረኝ። እሺ ለልጅክ ሕክምና ነው አይደል? አይ ቁማር ልጫወትበት። ቁማር? አዎ ለቁማር አላበድርም። ለሷ እኮ ነው የምጫወተው። ኦኬ አሸንፈክ በብሩ ልጅ ልታሳክማት? አይ ከዶክተሮች ጋር ትሞታለች አትሞትም ብዬ ለመደብ ነው። ምን አይነት ሱስ ነው? በልጅ በሽታ ቁማር ትጫወታለህ? አዎ አንተም ከፈለክ መጫወት ትችላለህ። ከፍተኛው ምድብ 5,000 ብር ነው። እኔ ደብል ቻንስ መድባለሁ። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ አይበላም። በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እሺ እንካ እስቲ አቦ ይሄን እኮ ነው አልበላም ያለው።
እንዴ ጋሼ ይወር ደሞዝ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሼ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሼ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሼ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁም። ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሼ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሼ። የሆነ ነገር ማርጉልኝ እንዴ። አንተ ትቀልዳለህ። ኧረ ምን ነው ጋሼ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ በዚህ ጋሼ። እንጀራ አለኝ እኔ ስራ ወሮኔ ጋሼ በእናታችሁ ጾም ለራሱ ጾም ያለ። ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሼ። አይ እርሶ ነው ተሻ ጋሼ ይሄን እየሰጡ እየሰደብከኝ ነው። ይኸው ጋሼ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሼ። በእናትህ ይሄን ይተባበሩ። አንቺ ወዴት ነው የምትሄደው? ውሻችንን ከመንጂ ታማሉ እኮ አትይም እንዴ? ጋሼ ራሴ ልከነበር መጀመሪያ